ሰማ መስከረም አይጠባ ይባላል። በሰሞኑ ደግሞ በጣም የሚያሳዝንና አሳፋሪ የሆነ ድርጊት ሰምተናል። የሰማነው ድርጊት ደግሞ አሰሪና ሰራተኛ ከአሰሪዋ ባል ስትማግጥ የተገኘች ሰራተኛ ነች ማለት ነው። በነገራችን ላይ በጣም ነው የደነገጥኩት ይሄን ነገር ስሰማ። የኛ ነች ወይ ብዬ ዜግነቷን እስከማው ድረስ እኔ በጣም ነበረ ጨንቆኝ የነበረው ማለት ነው። እና ይመስገን ፈጣሪ የኛ አይደለችም፣ እንኳንም የኛ አልሆነች። በእውነት በጣም ጥሩ ነገርም ሲሰማ ደስ ይለናል በእኛ በኩል፣ መጥፎ ነገርም ሲሰማ አንድ ሰው በፈጸመው ነገር ሁላችንም እንሳቀቃለን። የኛ ነች አይደለችም በሚለው በኩል እንሳቀቃለን። በነገራችን ላይ ይሄ የሌላ ሀገር ዜጋ ቢሆንም ጥሩ አደረገች እያልኩኝ አይደለም፣ ግን ደግሞ በራሳችንም እንኳንም አልሆነብን። ነገሩ እንዲህ ነው። ሰራተኛና አሰሪ በሚኖሩበት ሰራተኛዋ አሰሪዋ ሴትየዋ ማለት ነው እንግዲህ ስሟን መጥቀስ አልፈልግም። ማዳሟ ስራ አላትኝ፣ ሁሌም ወደ ስራ ትሄዳለች ትመጣለች ማለት ነው። በዚህ መሀል ሰራተኛዋንና ባሏን ትጠራጠራቸዋለች። ይሄ ነገር እንዴት ነው በማለት ማለት ነው። እና ሁሌም የሆነ ነገር ስታይባቸው የሆነ ሰዓት ላይ ግን እንትን ማለት ስላልቻለች ስራ ሄድኩኝ ብላ፣ በነገራችን ላይ በጣም ይቅርታ ሰላምታ የተዘረጋው ሰላም ናችሁ የልቤት ቤተሰቦች፣ እንኳን ወደ ልቤት ሰላም መጣችሁ። አዲስ የሆናችሁ ሰብስክራይብ ላይክ እያረጋችሁ አበረታቱኝ፣ የነበራችሁ ደግሞ ላይክ ሸር እያረጋችሁ ቪዲዮን ጨርሱ ማለት ነው። እና ዛሬ ይዤላችሁ የመጣሁት ቪዲዮ በአሰሪና በሰራተኛ መሀል ያለ ከልክ ያለፈ ግንኙነት በጣም ለመስማትም ለማየትም የሚዘገን ነው ማለት ነው። በነገራችን ላይ እንዴት ነው አንድ ሰው ሀገሩ ሲወጣ መቼም የሆነ አላማ ይኖረዋል እና ያንን አላማ ዘንግቶ ጭራሽ የማይሆን ነገር ማድረግ በጣም ይከብዳልኝ። ለማንኛውም ይቺ አሰሪ ሁሌም እንደምታደርገው ወደ ስራ ሄድኩኝ ትልና ስራ የሄደች መስላ ለባብሳ ምናምን ቻው ብላቸው ወደ ስራ ትወጣለች ማለት ነው። ወደ ስራ ሄድኩ ብላ ከበር አልወጣችም ማለት ነው። በር ላይ እንደሆነች ትንሽ ትቆያለች ማለት ነው። ዛሬ ሁኔታውን ማየት አለብኝ ብላ ጥርጣሬዋ፣ ምክንያቱም ጥርጣሬ መጥፎ ነው በነገራችን ላይ ስለምትጠራጠር ይሄን ጥርጣሬ እውን ነው ወይስ ውሸት ነው በማለት ያንን ጥርጣሬውን ለማድረግ ከበር ትቆያለች ማለት ነው። ከቆየች በኋላ ትንሽ ቆይታ ወደ ቤት ትገባለች። ወደ ቤት ገብታ ኩሽና ስታይ ሰራተኛው የለችም። ከኩሽና ስትወጣ ወደ ሽንት ቤት ስትሄድ ሰራተኛው የለችም። ይህ ነገር እውነት ነው እንዴ ብላ ወደ መኝታ ክላሷ ስትሄድ ከማዳም መኝታ ክላስ ሰራተኛና ባልየውን ታገኛቸዋለች ማለት ነው። በዚህ ሁኔታ ደግሞ የተናደዳችሁ፣ በነገራችን ንዴት በጣም መጥፎ ነገር ነው፣ ከብዙ ነገር ያደርሳል። እና ይሄ ደግሞ የማይቀለድበት ትዳር ነው። በትዳር መሀል እንኳንስ ይሄን ግንኙነት ይቅርና ሶስተኛ ሰው እንኳን መግባት የለበትም። እንደዚህ ነው ትዳርን በባልና በሚስት መግባት ጥሩ አይደለም የሚለው ማለት ነው። እና ይቺ ሰራተኛ ደግሞ እንግዲህ ከአሰሪዋ ባል ጋራ ስትማገጥ ተገኝታለች ማለት ነው። ይሄን ንዴቷን መቋቋም ያልቻለችው ማመን ያልቻለችው ማዳም ደግሞ ስትናደድ የሰራችው ስራ በጣም የሚዘገንና ለማየትም ለመስማትም የሚከብድ ነው ማለት ነው። ይሄን ስታደርግ ያየቻት ማዳም ሰራተኛዋን ሌላ ሰው በመጥራት ሰራተኛዋን እንዳይሆን አድርጋ ነው የገደለቻት። እንዴት ነው ታሞ መሞት የሆነ እንትን ብሎ መሞት እኮ መታደል ነው በእውነት። ግን በሰዎች እንደዚህ በሚዘገንን መልኩ መጥፋት በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። እና ከሞቷ መሟቱ የሚባል ነገር አለ። እና ሴትዮ ደግሞ ሰራተኛን እንዳይሆን አድርጋ ነው የገደለቻት። እግሯን በመቆራረጥ ሙሟን በመቆራረጥ እንትን በማለት ነው። እኔ አላየው ማየትም አልፈልግም እንደዚህ አይነት ነገር፣ ግን ሲያወሩ የሰሙት እንደዚህ ነው። ይሄ ደግሞ እየማሉ የነገሩን እውነት ነው ማለት ነው። እና እንደዚህ አይነት ነገር የሚያደርጉ ሰራተኞች በእውነት እኔ እሷን የሰራተኛውን ጉድፍ ማውራት ፈልጌ አይደለም። ነገር ግን ከዚች ሴት ምን እንማር? እንደ ሸቃላ እንደ ሰራተኛ ሁላችንንም እንትን የሚል ነው። እና ለእናንተ ምክር ነው፣ እንደዚህ ከሰዎች ጋር አትቀላለዱ። ከስራችሁ ውጭ ቀና ብላችሁ አትዩ። በእውነት እንትን ሲያዩን እንኳን ቀና ብለን ለማየት እንዴት ነው ውሃ እንኳን ስንወስድ እየተደፋብን ሲያዩን ማለት ነው። እና እንደዚህ አንገታችን በምንደፋ ሰርተን አንገታችን ደፍተን በምንሰራ ሰዎች ላይ ደግሞ እንደዚህ አይነት አይና ወጣ ሰው ሲኖር በጣም የሚያሳዝን ነው። እና ራሳችሁን ጠብቁ ከነሱ በመራቅ ለእናንተም ለህይወታችን ምንም አይሰራም። በእውነት ሀገራችን እስከወጣን ድረስ ሀገራችን እስከምንመለስ በስርዓት ኃላፊነት እንዴት ነው የሆነ ነገር ስንሰራ የሆነ ነገር ሲሰጠን ኃላፊነት ወስደን ነው አይደል የምንሰራው። ስለዚህ ይሄም እንደ ኃላፊነት ስራችንን ላይ ትኩረታችንን በማድረግ እነሱን ቀና ብሎ ባለማየት
እኔ ብዙ ጊዜ የምለው ነገር አለ። ከነሱ ጋር ምንም አይነት ግንኙነት አለመኖር። በቃ አንድና አንድ የሚያገናኘን ከነሱ ጋር ስራችን ነው። የነሱ ስራቸው፣ የኛ ደግሞ ብራችን ነው። ስለዚህ ብራቸውን በአግባቡ ሲሰጡን ስራችን እኛ እንሰራለን ማለት ነው። ስለዚህ ብርና ስራ ብቻ ነው እነሱ ጋር የሚያገናኘን። ስራችሁን በሚገባ መስራት። ምክንያቱም ይህች እህታችን እንዴት ነው አሁን በምድርም በሰማይም በጣም ከባድ ነው። እንግዲህ እሰራለሁ ብላል። መቼም ሰው ተመችቶት ከሀገር አይወጣም። የሆነ የሚያስተካከለ የሚያሟለው ነገር ቢኖር ነው እና ከሀገሯ ስትወጣ ብዙ ይሆናል ያሰባችሁ። እዚህ መታ ደግሞ እንደዚህ አይነት የብልግና ነገር በአሰሪ ቤት እንደዚህ አይነት ነገር ከአሰሪዋ ጋር እንደዚህ አይነት መገኘት በጣም የሚያሳዝን ነገር ነው። እናንተን ጥንቃቄ አድርጉ። እናንተ ፈልጋችሁ ላይሆን ይችላል፣ ተገዳችሁ እንኳን እዛ ላይ ብትገኙ ጥፋቱ የእናንተ ነው እንጂ የነሱ አይደለም የሚባለው እና ጥንቃቄ አድርጉ። መደፈር አለ፣ እንደዚህ ወዶ ገብቶ ደግሞ እንደዚህ መሆን አለ። ስለዚህ ህይወታችሁንም ክብራችሁንም ሁሉ ነገራችሁን እራሳችሁ ጠብቃችሁ መኖር ከፈለጋችሁ ከእነሱ ከስራ ውጭ አትገናኙ። ስቃችሁ ብቻ እለፉ። እነሱ ጋር ምንም አይነት ግንኙነት አይኖራችሁ እላችኋለሁ። የዛሬው ቪዲዮ ይህንን ይመስል ነበረ። ራሳችሁን ጠብቁ። ከእነሱ ጋር የሚያገናኛችሁን ነገር ተገናኙ። ካልሆነ ውጭ ከዛ ውጭ ግነት ከእነሱ ጋር ምንም አይነት ግንኙነት አይኖራችሁ። ለማንኛውም ሁላችንም ፈጣሪ ጠብቆን እግዚአብሔር አምላክ ለሀገራችን ያብቃል። ባላችሁበት ሰላማችሁ ይብዛ። ቪዲዮውን ስትከታተሉ ሼር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱ። በሌላ ቪዲዮ ይዤላችሁ እመጣለሁ። ይሄ ቻናል የተከፈተው በተለይ ስደተኞችን በሰው ሀገር ያሉ ሰዎችን እንትን ለማለት ነውና ይሄን ቪዲዮ ስትከታተሉ ሼር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ ራሳችሁን እየጠበቃችሁ በማያገባችሁ ሳትገቡ በሚያገባችሁ ነገር ደግሞ በተለይ ክብራችሁን ጠብቁ። በእውነት በሰው ሀገር ላይ የሚሆን በሀገራችሁ በየትኛውም ቦታ ስትሆኑ እናንተ የሰው ክብር ካልነካችሁ የእናንተን ክብር ሊነኩ ቢመጡ እንኳን አታስነኳቸው። ምክንያቱም የራሱን ክብር የሚያውቅ የሰው ክብር አይነካም። ለራሱ ክብር የሌለው ሰው ነው የሰው ክብር የሚነካው እና ይቺ ልጅ ለራሷ ክብር ቢኖራት ከመጀመሪያው ከአሰሪዋ ጋራ እንትን አትልም ነበረ። ስለዚህ ሰው የሚያከብራችሁም ሆነ የምትከበሩት ለራሳችሁ ክብር ሲኖራችሁ ለራሳችሁ መጠንቀቅ ስትጀምሩ ነው ማለት ነው ሰውም የሚያከብራችሁ። ስለዚህ ክብራችሁን ጠብቁ። ከማይሆናችሁ እንደዚህ ብልግና ነው። በፈጣሪ ዘንድም ይሄ ነገር ተወዳጅ አይደለም። በእውነት በሁለት ቤት እሳት ነው። በምድርም እንደዚህ አቃጥላን የላከቻት፣ በሰማይ ደግሞ መግቢያዋን ፈጣሪ ነው የሚያውቀው ማለት ነው። ለማንኛውም እናንተ ጥንቃቄ አድርጉ። የእሷ እንዲህ ሆኗል እንግዲህ ለእኛ መማሪያ ሊሆን ይችላል። እያሰባችሁ ያላችሁ ከአሰሪዎቻችሁ ጋር የምትቀላለዱ እንኳን ከወንዶቹ ጋር ከሴቶቹም ጋር እንኳን መቀላለድ ጥሩ አይደለም እና በሌላ ቪዲዮ እኔ ያሳለፍኩትን ቪዲዮ ሰርቼ ይላችሁ እመጣለሁኝ። ለማንኛውም እስክንገናኝ ድረስ ቻው።